ክፍሎች ስለ ፎሬክስ መሰረታዊ ነገሮች አይተናል። ዛሬ ግን ወደ ትክክለኛው የትሬዲንግ ጥበብ እንገባለን። ብዙዎች ገበያው ወዴት እንደሚያመራ ግራ ይገባቸዋል። ዛሬ ያንን ግርታ የሚቀንሱበትን ቴክኒካል እና ፋንዳሜንታል አናላይሲስ በዝርዝር እናያለን። ጤና ይስጥልኝ የኢትዮ ዲጂታል ኢራ ቤተሰቦች፣ እኔ ፍራኦል ነኝ። ዛሬ በክፍል 4 ገበያው እንዴት እንደ ፕሮፌሽናል ትሬደር መተንተን እንደምንችል እናያለን። የገበያ ትንተና ላይ ሁለት አይነት የገበያ ትንተናዎች አሉ። የመጀመሪያው ቴክኒካል አናላይሲስ ሲሆን ሁለተኛው ደግሞ ፋንዳሜንታል አናላይሲስ ነው። ቴክኒካል አናላይሲስ ጋር ስንመጣ የዋጋ ቻርቶችን እና ታሪካዊ መረጃዎችን በመጠቀም የወደፊቱን መተንበይ ማለት ነው። ወደ ሁለተኛው ደግሞ ስንመጣ ፋንዳሜንታል አናላይሲስ ጋር ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ሁኔታዎችን በማጥናት የገንዘብ ዋጋ መገመት ወይም ዜናዎችን በመመልከት ትሬድ ማድረግ ማለት ነው። ሌላው ወደ ቴክኒካል አናላይሲስ ስንመጣ ወይም ዘ አርት ኦፍ ቻርት በመባል ይታወቃል። ይሄ ቴክኒካል አናላይሲስ ማለት ነው። ቴክኒካል አናላይሲስ ማለት በቻርት ላይ ያሉ የዋጋ እንቅስቃሴዎችን በማየት የወደፊቱን መተንበይ ማለት ነው። ይህ ትንተና ታሪክ ራሱን ይደግማል በሚል እምነት ላይ የተመሰረተ ነው። ያ ማለት ያለፈውን ባክቴስት በመስራት ያለፈው ላይ ቻርቱ ላይ ያካሄደው ፔር በቀጣይም ወደፊቱ ላይ ተመሳሳይ ነገር ስለሚያደርግ እሱን በመመልከት ትሬድ ማድረግ ማለት ነው። በውስጡም እንደ ትሬንድስ ወይም የገበያውን ወዴት እየሄደ ነው፣ ወደ ታች እየወረደ ነው ወይስ ወደ ላይ እየወጣ ነው ወይስ ደግሞ ሳይድ ዌይ ነው የሚሄደው፣ ላይክ እንደዚህ 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 እያለ ነው ወይስ የሚሄደው፣ እሱን መመልከት ያስፈልጋል። ሌላው ሰፖርት እና ሬዚስታንስ የሚባል ነገር አለ። እነዚህ ብዙውን ጊዜ ኦርደር ብሎክ በመባል ይታወቃሉ። ማርኬቱ የሄደ እና መጨረሻው ላይ ወደ ታች የሚመለስበት እና ወደ ላይ የሚወጣበት ሰፖርት እና ሬዚስታንስ ያለበት በየትኛው ሬንጅ ውስጥ ነው ገበያው እየተመላለሰ ያለው ነው። ሌላኛው ኢንዲኬተር ወይም ደግሞ አርኤስአይ እና ሙቪንግ አቬሬጅ እንደ ማክድ ደግሞ እነዚህን በመጠቀም ላይክ ፍሪ ደግሞ ኢንዲኬተሮች አሉ። እነዛን ኢንዲኬተሮች በመጠቀም ትሬድ ልታደርጉ ትችላላችሁ፣ ወይም እነዛ እንደ ቆንጆ ኮንሰፕት ሊሆኗችሁ ሊጠቅሟችሁ ይችላሉ። ከዚህ ጋር በተያያዘ ሌላው ከዚህ ጋር ተያይዞ ላነሳላችሁ የምፈልገው ነገር ልጨምርላችሁ የምፈልገው ነገር ምንድን ነው? ካንድል ስቲክን መመልከት ነው። እያንዳንዱ ካንድል ስቲክ የገዢዎችን እና የሻጮችን ፍልሚያ ያሳየናል። ያ ማለት በባለፈው ወይም በክፍል 1 ላይ ስንመለከት ስለ ካንድል ስቲክ ፓተርኖች የተወሰነ ነገር አይተናል። እሱን ያላያችሁ ሰዎች ካላችሁ ወደኋላ መለስ ብላችሁ ካንድል ስቲክ ምን ይመስላል የሚለውን ለመመልከት ሞክሩ። በካንድል ስቲኮች አማካኝነት ሰዎች ያንን ነገር ተመልክተው ትሬድ ያደርጋሉ። ሌላው ወደ ፋንዳሜንታል አናላይሲስ ስንገባ ፋንዳሜንታል አናላይሲስ ጋር መሰረታዊ ትንተና ወይም ደግሞ በእንግሊዝኛው አጠራር ዘ ግሎባል ኢንጂን ይባላል። ይሄ ፋንዳሜንታል አናላይሲስ ከቴክኒካል አናላይሲሱ ጀርባ ምን እየተካሄደ እንዳለ የሚነግረን የሳይንስ ታይፕ ነው። የአንድን ነገር ኢኮኖሚ ጥንካሬ በመለካት የገንዘቡን ዋጋ ይወስንልናል። ላይክ ዛት ኦፍ ኢንተረስት ሬት፣ የወለድ መጠንን በማዕከላዊ ባንክ የሚወሰን፣ ጂዲፒ፣ የሀገር ውስጥ ጠቅላላ የምርት እድገት፣ ኢንፍሌሽን ወይም የኑሮ ውድነት፣ ሲፒአይ ሪፖርት፣ ኢምፕሎይመንት፣ የስራ አጥነት መጠን፣ ለምሳሌ ኤንኤፍፒ እያለን እነዚህን ፋንዳሜንታል አናላይሲሶች በመመልከት ትሬድ ማድረግ ይቻላል። ለምሳሌ የአሜሪካ የሲፒአይ ዜና ሲወጣ ሁልጊዜም የወርቅ ወይም ደግሞ ኤክስኤዩኤስዲ ፔር ላይ ከፍተኛ የሆነ የዋጋ መዋዠቅ ታገኛላችሁ፣ ወይም እዛ ላይ ከፍተኛ የሆነ የዋጋ መዋዠቅ ትመለከታላችሁ። እንደ መረጃ ማግኛ ደግሞ የእነዚህን ዜናዎች ለመከታተል እንደ ፎሬክስ ፋክተሪ ያሉ ድረገጾችን በመጠቀም የዜና ሰዓቶችን አስቀድሞ ለማወቅ ለእናንተ ወይም ለትሬደሮች ከፍተኛ የሆነ አስተዋጽኦ ያስገኝልናል። ሌላው ቴክኒካል አናላይሲስ ይሻላል ወይስ ፋንዳሜንታል አናላይሲስ የሚለውን ከዚህ በፊት ልመልስላችሁና ልለፍ። በእኔ አስተሳሰብ ትክክለኛው መልስ ግን ሁለቱንም ማጣመር ወይም ኮንፍሉዌንስ ማድረግ የተሻለ ነው። ቴክኒካል አናላይሲስ የት ጋር መግባት እንዳለብን ሲነግረን፣ ፋንዳሜንታል አናላይሲስ ደግሞ ለምንድን ነው ገበያው በዛ መልክ እየተንቀሳቀሰ ያለውን የሚለውን ይነግረናል። ሌላው በየቀኑ የሚወጡ የዜና
አውታሮችን ለመመልከት እንደ ካሌንደር የተለያዩ የቀን መቁጠሪያዎችን ለመመልከት እነዚህን መጠቀም ያስፈልጋል። ሃይ ኢምፓክት ኒውሶች ሲኖሩ ከፍተኛ የሆነ ተጽዕኖ የሚፈጥሩ ዜናዎች በሚኖሩ ሰዓት ላይ ቀይ ምልክት ያሳየናል። የዩኤስ ፌደራል ሪዘርቭ ላይ በመመልከት እሱን ማወቅ ትችላላችሁ። ነገር ግን ቀይ ስላለበት ሴል ያደርጋል ማለት መቻል አይደለም። ዜና በሚወጣበት ሰዓት ንግድ አለመጀመር ለጀማሪዎች ይመከራል። ጀማሪ ከሆናችሁ ንግድ ዜና በሚኖር ሰዓት ላይ በፍጹም ትሬድ አታድርጉ። ሌላው ደግሞ ዘመናዊ ስልቶች ወይም እንደ ስማርት መኒ ኮንሰፕት ጋር ነው ወይም ፕራይስ አክሽን በመባል ይታወቃል። እዚህ ፕራይስ አክሽን ላይ ስማርት መኒ ኮንሰፕትን ብትጠቀሙ የተሻለ ነው። ማለትም ትልልቅ ባንኮች እና ተቋማት ገበያውን እንዴት እንደሚመሩት መረዳት ያስፈልጋል። ላይክ ኦርደር ብሎክን መረዳት ያስፈልጋል። ኦርደር ብሎክ ማለት ተቋማት ትዕዛዝ የሚያስቀምጡባቸው ቦታዎች፣ መነሻ ቦታዎች እነዛ ወይም ሻጮች ትዕዛዝ የሚያስቀምጡበት ቦታ ማለት ነው። ሊኩዲቲ ደግሞ ገበያው ዋጋው ወዴት እንደሚጎትተው ማወቅ ማለት ነው። በሌላ በኩል ደግሞ ፌር ቫሊዩ ጋፕ ወይም ደግሞ አምባላንስ የሆኑ ክፍተቶችን በመጠቀም ትሬድ ሊደረግ ይችላል። ስማርት መኒ ኮንሰፕትን መረዳት ለትሬዲንግ ከፍተኛ የሆነ አስተዋጽኦ አለው። እዚህ በምስሉ ላይ እንደምትመለከቱት እዚህ ጋር ያለው ይሄችኛዋ ፓርት ኦርደር ብሎክ በመባል ትታወቃለች። ያ ማለት እነሱ ወይም ሻጮች ያስቀመጡበት ቦታ ትዕዛዝ ያስቀመጡበት ቦታ ማለት ነው። እዚህ ጋር የምትመለከቷት ደግሞ እችኛዋ ክፍተት እና እችኛዋ ክፍተት አረንጓዴዎቹ ምን ይባላሉ? ፌር ቫሊዩ ጋፕ በመባል ይታወቃሉ። እዚህ ጋር ደግሞ መጥቶ እዚች ጋር እንደዚች ወረድ ብሎ የሚመለሳት ደግሞ ሊኩዲቲ ወስዶ የሚመለስባቸው ቦታዎች ናቸው። ላይክ እዚህ ጋር እንደምትመለከቱት ሊኩዲቲ፣ እዚህም ጋር ሊኩዲቲ ወስዶ የሚመለስባቸው ቦታዎች እነዛ ሊኩዲቲ በመባል ይታወቃሉ ማለት ነው። በሌላ በኩል በክፍል 4 ላይ እነዚህን ነገሮች ካየናቸው በክፍል 5 ላይ እነዚህን ትንተናዎች ተጠቅመን ደግሞ እንዴት ወደ ትሬድ እንደምንገባ ለማየት በተግባር እንሞክራለን። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን፣ ለሌሎች ትሬደሮች ሼር ማድረጋችሁን፣ ያልገባችሁ ወይም ጥያቄ ካላችሁ ደግሞ ልትጽፉልኝ ኮመንት ላይ ልታስቀምጡልኝ ትችላላችሁ። ኢትዮ ዲጂታል ኢራ ለዲጂታል እውቀታችሁ ቸር ሰንብቱልኝ።